ሰላም ውድ ሀገር ልጆች እንዴት ናችሁ? ቤዛዊት እባላለሁ። እንግዲህ ዛሬ ይህንን ቪዲዮ ልሰራላችሁ የተነሳሳሁበት ዋና ምክንያት ስለ ትሬዲንግ ጆርኒ እንዲሁም ደግሞ ለሌሎች እህቶቼ ይጠቅማል ብዬ የማስበውን ለእናንተ ለማካፈል ነው ማለት ነው። ይህንን ቪዲዮ የምሰራበት ዋና ምክንያት እንደምትጠቀሙበት ተስፋ አደርጋለሁ። እንግዲህ ይህንን ቪዲዮ ሰብስክራይብ፣ ላይክ፣ ሼር በማድረግ እንግዲህ ለሌሎች እንደምታዳርሱ በጣም እርግጠኛ ነኝ ማለት ነው። ፎሬክስ ምንድን ነው ከሚለው እንጀምራለን። ያው ፎሬክስ ማለት ምንም የሚካበድ ወይ ደግሞ ሌሎቹ እንደሚያወሳስቡት የሚወሳሰብ ነገር አይደለም። ፎሬክስ ማለት የውጭ ከረንሲ ግብይት ማለት ነው። ባጭሩ ምንም የሚካበድ ነገር የለውም ማለት ነው። ሁለት ፔሮችን ማለትም ዩሮ ዩኤስዲ ብንወስድ ለምሳሌ የውጭ ሀገር ብሮች ናቸው አይደል? ቫልዩ በል ያላቸው ብሮች ናቸው። ስለዚህ እነሱ ትሬድ የምናደርገው ንግድ የምንናግደው ማለት ነው። እንዴት ነው የምንናገደው ሲባል ቻርት አለ። ያው ሞር እየጠለቅን ስንገባ በደንብ አብራራላችኋለሁ። እና ቻርት አለ፣ ቤዝ እና ኮትስ ይባላል። መጀመሪያ ቤዛችን ዩሮ ዩኤስዲ ከሆነ ትሬድ የምናደርገው በዩሮ ነው ማለት ነው፣ ዋናው ቤዙ። ኮትሱ ደግሞ ፔር ጥንዱ ነው ማለት ነው። ስለዚህ ዛሬ በሰራሁት አናሊሲስ መሰረት ያው አናሊሲሶች አሉ። ዜና እናያለን፣ ፈንዳሜንታል ዜና እናያለን፣ ቻርት ፕራክቲስ እናደርጋለን። ኤቭሪቲንግ ውስጡ ያሉትን ነገሮች አስተምራችኋለሁ እና እነሱን አድርገን ከጨረስን በኋላ ዛሬ አዲስ ታይም አዲስ ሞመንት ዩሮ ይጨምራል፣ ቫልዩ ይጨምራል ብዬ ካሰብኩኝ ማለትም ፕሪዲክት ነው የምናደርገው። ግን ኖርማሊ ጀስት እንደ ቁማር እንደሚባለው ፕሪዲክት ማድረግ ሳይሆን ዜና እናያለን፣ ኢኮኖሚ ኤቭሪቲንግ አናሊሲስ እንሰራለን። አሁን $100 አካውንት ቢኖረኝ እና ያንን አካውንት አናሊሲስ ሰርቼ ምናምን ዛሬ ዩሮ ይጨምራል ብዬ አሰብኩ። ስለዚህ ባይ እላለሁ ማለት ነው። ዩሮ ከዶላር የበለጠ ዛሬ ይጨምራል ብዬ ካሰብኩኝ አናሊሲስ ያንን ከሆነ የሚነግረኝ እገዛለሁ ማለት ነው። ከዛ ደግሞ በነጋታ ወር ደግሞ ያ ታይም ፍሬም ወይ ደግሞ ያም ሴሽን ካለፈ በኋላ አናሊሲስ ሰርቼ ድጋሚ አይቼ ደግሞ አሁን ደግሞ ከዚህ ሰዓት በኋላ ይወርዳል ወይ ደግሞ ዩሮ ይቀንሳል ብዬ ይወርዳል ብዬ ካሰብኩኝ ደግሞ ሴል ብዬ እሸጣለሁ ማለት ነው። ስለዚህ ባጭሩ ፎሬክስ ትሬዲንግ ማለት የከረንሲ አንድ የጥንድ ከረንሲዎች ግብይት ማለት ነው። በቃ ምንም አዲስ ነገር የለውም። እናጠናለን፣ እናያለን፣ ይጨምራል ብለን ካሰብን እንገዛለን፣ ይወርዳል ዩሮ ብለን ካሰብን ደግሞ እንሸጣለን። ይህንን ሁሉ ግን ግምት ወይም ፕሪዲክት የምናደርገው ደግሞ አናሊሲስ በመስራት አሁን ከዚህ ቪዲዮ በኋላ ቀጣይ ወደ 15-20 የሚሆኑ በደንብ ለማብራራት ያህል ማለት ነው የሚሆኑ ቪዲዮዎችን እሰራለሁ። ባጭሩ ፎሬክስ ትሬዲንግ ማለት የሁለት ከረንሲ የውጭ ከረንሲ ጥንዶች ግብይት ማለት ነው።